ፋሲካ ምንድነው? እንዴትስ ማክበር ይጠበቅብናል? በሀገራችን ኢትዮጵያ ከዓመት እስከ ዓመት ባሉት 13 ወራት ውስጥ የተለያዩ ሀገራዊና ሃይማኖታዊ በዓላት ይከበራሉ። ከነዚህም መካከል በዋናነት የዘመን መለወጫ ወይም እንቁጣጣሽ፣ የብሔር ብሔረሰቦችና ሕዝቦች ቀን፣ የአድዋ ድል መታሰቢያ ወይም የአርበኞች ቀን፣ ግንቦት 20 እና የመሳሰሉት በሀገር አቀፍ ደረጃ ሲከበሩ፣ የመስቀል በዓል፣ ገናና ፋሲካ፣ መውሊድና አረፋ ከሃይማኖት በዓሎች ተጠቃሾች ናቸው። በተለምዶ በዓላት ሲደርሱ በየአካባቢው የሚኖረው አንድምታ ከወትሮ ይለያል። ቤት ውስጥ ቤትን ከማደስ ጀምሮ በገበያ ማዕከላት የሸማችና ሻጭ ሁኔታ፣ በየአካባቢው የዶሮ የበግና የተለያዩ የእርድ ከብቶች ድምጽ መስማት በዓል ስለመድረሱ ሁነኛ ማሳያዎች ናቸው። ከነዚህ ከላይ ከተጠቀሱት በዓላት መካከል ፋሲካ በሕዝበ ክርስቲያኑ ትልቅ ቦታ የሚሰጠውና በዓመቱ ውስጥ ካሉት ግንባር ቀደምት በዓላት መካከል አንዱ ነው። ፋሲካ የሚለው ቃል ስናነሳ በብዙ ሰዎች ምናብ ውስጥ መጀመሪያ የሚመጣው ነገር ምግብ፣ መጠጥ፣ ደስታና ፌሽታ ነው። ነገር ግን የፋሲካ ትርጉም ጠለቅ ብሎ ለተመለከተውና ጊዜ ሰጥቶ እውነቱን ላስተዋለው ሰው ከውቅያኖስ በላይ የሰፋ ከሸለቆ በላይ የጠለቀ እንደሆነ ይገለጥለታል። እኔም ዛሬ ይህን ነገር በአጭሩም ቢሆን ለማሳየት እሞክራለሁ። ለኔ ፋሲካን ከማንሳት በፊት መጀመሪያ የእስራኤሎችን ታሪክ ባነሳ አሪፍ ነው። ለምን ሞር ከሱ ጋር ይገናኛል። ኢየሱስ የሞተበት ቀን ከዛ ጋር ትንሽ ማች ስለሚያደርግ ፋሲካን ከሱ ጋር ባነሳ አሪፍ ነው። አይታችሁ ከሆነ እስራኤላኖችን ከግብጽ ምድር አለቅም ሲል ፈርዖን እግዚአብሔር ያመጣ የመጨረሻ መቅሰፍት ነበር። ያ መቅሰፍት ያ መልአክ ሄዶ በኩር የሆነው ሰው እንዲገድል ነው እንዳለ የተላከው። ግን አንድ ክራይቴሪያ ተሰጥቶት ነበር። እሱም ክራይቴሪያ ደም ያለበትን ወይ ደም የተቀባበትን ነገር ሳይ እንዲያልፍ ነበር እና እስራኤሎችም በጋርደው ያንን ደም እየቀቡ ነበርና ከዛ መቅሰፍት እየዳኑ ነበር። ከዛ ውጪ ከዛ መቅሰፍት ከዳኑ በኋላ ከብዙ ፕሮሰስ በኋላ ወዴት ነው የገቡት? ወደ ማርና ወተት ወደምታፈስ ምድር ነበር የገቡት። እና አሁን ፋሲካን ሳየው አንደኛ ከኛ ላይ ጌታ መቅሰፍትን ወይ ደግሞ ያንን የእግዚአብሔርን ቁጣ ወይ እርግማንን ወስዶልናል ማለት። ይህን ስላችሁ ኃጢአታችንን በሽታችንን ሊሆን ይችላል፣ የተለያዩ በአዳም ኃጢአት ምክንያት የመጡ ወደ ምድርም ሊሆን ይችላል ወደኛ የመጡ ነገሮችን የተወሰደበትና ወደ ዘላለም ሕይወት ወይ ደግሞ ለጴጥሮስ እንዳለው ሁሉን ትተን ተከተልን ታዲያኛ ምን አለን ሲለው በሰማይ ዘላለም ሕይወት በምድር 100 እጥፍ እንዳለው ያን 100 እጥፍ ያገኘንበት ሕይወት ነው ብዬ ነው ማሰብ። የኢየሱስ ክርስቶስ ትንሣኤ ለኛ ለቅዱሳን በተለይ በጣም ልዩ ትርጉም አለው። ፋሲካ ለኛ ማለት በዓል ብሎ ከማክበር ባለፈ የኢየሱስ ክርስቶስን ለኛ መስዋዕትነት የሆነበትን ያን የምናስታውስበት ጥልቅ ፍቅሩን የምናስታውስበት በዓል ጭምር ነው። ፋሲካ የምናከብረው ያው ክርስቶስ ለኛ የከፈለውን መስዋዕትነት ሁሌ የምናስታውስበት ነው። ብዙ ጊዜ ፋሲካ ሲመጣ ያ ነው ትዝ የሚለን መሰቀሉ፣ ግርፋቱ ገና ከቃሉ እንኳን ያንን እናስታውሳለን። ስለዚህ ያንን የምናስታውስበት ነው። ለዛም ነው የምናከብረው። ሰው ልጅ በዘፍጥረት አዳምና ሔዋን አፋቸውን ከፍተው ዕፀ በለስን ከበሉባት ቀን ጀምሮ ከእግዚአብሔር ከፈጣሪው ጋር ያለው የቀጥታ ግንኙነት ተቋርጦበትና በኃጢአት ቀንበር ስር አንገቱን ደፍቶት ለዘመናት ኖሯል። በዚያ ሁሉ ዘመን ታዲያ ሲኦል መዳረሻ ቤታችን፣ መንግስተ ሰማይም ደግሞ ላማለኝ በሰማይ የምንለው የቂል ተስፋ እንዳይሆን የታደገን አንድ ነገር ከሴቲቱ የመንግስተ ሰማይን መግቢያ መንገድ አሳይቶን እናም የበሩን መክፈቻ ቁልፍ ሰጥቶን በቀራንዮ መስቀል ላይ በመዋል በእኛና በእግዚአብሔር መካከል የነበረውን መጋረጃ ቀዶልናል። በር ወተን መጠጥ በመጠጣት በመስከር በመጨፈርና በመዳራት በመዳኛችን ዕለት ስንጠፋ ከኃጢአት ጋር ስንወዳጅ በየቦታው ማየት የተለመደ ትዕይንት እየሆነ መጥቷል። የቀኑን ትርጉም የሚያስታውሱትም ቢሆኑ ጌታ የሕዝብ አፉ ያመሰግነኛል በልቡ ግን ብሎ እንደተናገረ በፋሲካ ሞትን ሽሮ መነሳቱን ቢናገሩም ትርጉሙ ላይ ግን ልባቸው ባዶ ሲሆን ይታያል። ጻፈው መልእክቱ ላይ እንደጻፈው በተጠራንበት መጠራታችን እንደሚገባ እየተመላለስን የፊታችን እሁድ የምናከብረውን የትንሣኤ በዓል ጌታችን ለኛ የከፈለውን መስዋዕትና ለኛ የተቀዳጀውን ድል እያሰብን በዝማሬ በጸሎትና በአምልኮ የተሞላ ከልብ የመነጨ ምስጋናችንን በዙፋኑ እንድንሰዋለት እንደሚገባ እያሳሰብኩ በኑሯችሁ በትምህርታችሁና በመንገዳችሁ
እስራኤላውያንም መርቶ ያሻገረ የክብር ጌታ ኃያል ክንዱ እንዲከተላችሁ እመኛለሁ። ተባረኩ። ፋሲካዬ 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 አርዶልኛል በመስቀል ላይ ጌታዬ ፋሲካዬ 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 አርዶልኛል በመስቀል ላይ ጌታዬ ማን በከፈለው ማን ይመለካል ማንስ በሞተው ማን ይወደስ እግዚአብሔር ልጅ ኢየሱስ እሱ ያማልዳል ማን በከፈለው ማን ይመለካል ማንስ በሞተው ማን ይወደስ የናዝሬቱ ኢየሱስ እሱ ያማልዳል አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ